ብርጋዴር ጀነራል ካሳዬ ጨመዳ በኦሮሚያ ወጣትና በትግራይ ህዝብ ላይ የነጻ እርምጃና ጦርነት አወጁ። ጀነራሉ ዛሬ ከዋልታ ቴሌቪዥን ጋር በነበራቸው ቆይታ በወጣቱ ላይ መንግስት የግድያ ዘመቻ እንዲያካሂድ ነው ጀነራሉ ምክራቸውን የለገሱት። ማሾንጉሰ ተጨማሪ አላት። ሙርኮኛው ብርጋዴር ጀነራል ካሳዬ ጨመዳ የደርግ ዘመን የነጻ እርምጃ የናደው የውቃው ዘመቻዎች ፉከራዎችና ወኔዎች በዛሬ ማለዳ በዋልታ ቴሌቪዥን ለኢትዮጵያ ህዝብ በድጋሚ ሲያቀራሩ አርፍደዋል። ከተግባርም ከእድሜም የማይማሩት ብርጋዴር ጀነራል ካሳዬ ጨመዳ እሳቸው አብልጠው የሚፈሩትን ሞት ለአሁን ወጣት እንዲህ ሲሉ ደግሰዋል። ዱላ ይዞ ትጥቅ ይዞ በመንደሩ እንትን የሚለው የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በቃ ጊዜው ጊዜ ያዋጅ ነው። ከኢትዮጵያ ወዲህ ምንም ነገር የለም። ዳግም ቀይ ሽብር ለኢትዮጵያ ወጣት የሚመኙት እኚህ ሰው ጤንነታቸው ቢያነጋግርም በወጉ ሊገኙበት ይገባቸው የነበረውን የማስታረቅና ይቅር የማባባል መድረክ ሊሆን ሲገባው የሳቸው ስንቅ ግን ግደለው ስቀለው ሆነዋል። እነዚህ ሰዎች በህግ ሁሉ ነገር ተጣርተው ጊዜ መፍጀት የለበትም። በአጭር ጊዜ ውስጥ እንደገደሏት ንብረቷን እንዳወደሙት ባወደሙት በገደሉበት ቦታ ላይ በህግ ሞት እንዲፈረድባቸው። አዛውንቱ በትግራይ የመልክዓ ምድር አቀማመጥ እንዳለቃቸው ኮሎኔል መንግስቱ ኃይለ ማርያም የጉራ ዲስኩራቸውን በማንጸባረቅ በትግራይ ህዝብ ላይ ምዝተዋል። ዋናው እባብ ባለፈው ወገቡ ነው ተመቶ ሸሽቶ እዛ ድንጋይ ስር መቀሌ ሄዶ የገባው እሱ ላይ መንግስት እኔ አሁን ዝርዝሩን አናገርም ይቻላል ደንበኛ ቅር ተደርጎ መመታት አለባቸው። ሙርኮኛው ብርጋዴር ጀነራሉ ለኢትዮጵያ አክቲቪስቶች ግብረ ገብነት በጎደላቸው ቃላት ከገለጹ በኋላ ስሜት በተሞላው ንግግራቸው የሞት ትዕዛዝ ሲያስተላልፉ ተደምጠዋል። አንዳንድ ደግሞ ይሄ አክቲቪስት ነኝ የሚል የአረብ ዲቃላ ሁሉ ገንዘብ ከዛ እየተቀባበለ እንትን የሚል ይሄንን ፍርዱን ቶሎ እንትን አድርጎ እንትን ማለት ነው። ለወጣቱ ደግሞ ትልቁ ትምህርት ይሄ ነው። ተሸናፊዎች ሁሌም በመጨረሻ ሰዓታቸው እልቂትና ውድመት መደገስ ነገር ግን ከጦርነት ራሳቸውን ማሸሽ እንደሚመርጡ ያሁኖቹ የጦር ነጋሪት ጎሳሚዎች የነፍስ አባት በጭንቅ ሰዓታቸው እንዲህ ሲሉ ገልጸውት ነበር። የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ በአካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው።